السلام عليكم ورحمة الله. سيت لج وبتوا قنجنوا ملاسوان انديت لترين تشلاله انديت لتين تشالش እንደው በምሳሌ ለማቅረብ ያህል አንዳንድ ሴቶች ስትያት አታምርም ቁንጅና የላትም ነገር ግን ባሏ ምናልባት በሀብትም ሀብታም በእውቀትም እውቀት ያለው ቁንጅናም ቆንጆ ሆነ ወሲም የሆነ ማለት ነው ባል ሆኖ ታገኛለህ ሴቷ በውበት ደረጃ ስታያት እዚህ ግቢ ማትላት ሆና ታገኛለህ ከምን የመጣ ነው ይገርመዋል አንዳንድ ሰው ምን አርጋው ነው ምን አድርጋበት ነው ይሄንን የመሰለ ሰው ልታገባ ይቻለው እቺ እዚህ ግቢ ማትባል ተሸውዳቸዋል እቺ ሴት ቆንጅናዋ ምንዋ ነው ገምቱ 2 ሰከንድ ልስጣችሁ 1 2 ቆንጅናዋ ምላሷ ነው ቆንጅናዋ በምላሷ ነው ማለት ባሏ ለባሏ የምትናገረው ንግግር ለባሏ ያላት አነጋገር አክብሮት ሲጠራት አቤት ምን ነበር አይደለም ወዬ እሺ ምን ልታዝዝ ምን ፈልጋ ነው አይደለም ምትለው አቤት ምን ልታዝዝ ለቤተሰቡ እንደዛ ለእንግዶቹ ያላት ክብር ለጓደኞቹ ያላት ክብር እንደገና ልጆቿን አስተዳደጓ ላይ ልዩ ይሆን በዚህ ነው ሴት ልጅ ባሏን መያዝ ያለባት ባሏን ያቺ ሴት የሷ ቁንጅና የሚገመተው ወይ ደግሞ የተገመተውና ያንን አይነት ሰው አላህ Subhanahu Wa Ta'ala የሰጣት በዚያ በመላሷ ውበት ነው ናም ለምሳሌ አንዳንድ ሴት ባሏ ሲጠራት አቤት ምን ፈልጋ ነው እንዴት እሱ ባይፈልግ የሆነ ነገር ባይፈልግ ይጠራታል እንዴ አይጠራም የሆነ ነገርማ ቢፈልግ ነው ይጠራት ስለዚህ እባክሽን አንቺ እህቴ እባክሽን አንቺ ልጄ ለባልሽ ያለሽ ፍቅር በመዋብ አስፈላጊ ሆኖ ሲያበቃ ነገር ግን የበለጠ ለሱ ባልሽ የንግግር ማስመሰል አይደለም ልብ በሉ የእውነት ከልብ የሚመነጭ ንግግርና በመላስ ብቻ የሚባል ያውቀዋል ማንንም ያውቀዋል ሴቱም ወንዱም ከመላስ የሆነን ንግግር ያውቀዋልና ለማስመሰል አትሞክሩ እውነተኛ ፍቅር በንግግር አቤት ምን ነው እንደው ድንገት ሆኖ ለምሳሌ እንበል ውጭ ቢቆይ ኦኬ ንያሽን አበላሽተሽ የት ሄዶ ነው እሱማ የሆነ ነገር ቢኖር ነው ምናምን እንዳቲ ማለት ያለብሽ ምንድነው ማለት ያለብሽ የሆነ ችግር ገጥሞ ሲሆንና መልእክት አስቀምጭለት ሰላም አለይኩም ደህና ነው በሰላም ነው የቆየህብኝ ልብበይ በሰላም ነው የቆየህብኝ ብለሽ ባልሽን እንደዛ ቢው ለምሳሌ ሌላው ለምሳሌ እንበል ይሄ ሰው በማህበረሰቡ ዘንድ እጅግ ተወዳጅ ሊሆን ይችላል ለዚህ ሲባል ብዙ ሰው ከሱ ጉዳይ ይኖራቸዋል እሱ ጉዳይ የሚጨርስላቸው ወይ ደግሞ የሚያስረዳቸው ወይ ደግሞ የሚያግዛቸው ነገር ሊኖር ይችላል እንደዚህ አይነት ሰው የበለጠ ከማንም የበለጠ ሊረዳ ይገባል በማን በጎረቤት በጓደኛ ከቤተሰብ እንዲሁም የበለጠ ደግሞ ቤት ውስጥ ከሚስቱ ትልቅ የሆነ እገዛ ይፈልጋልና አንቺ በዚያ በምርጥ አባባልሽ በምርጥ ንግግርሽ እንኳን ደህና መጣህልኝ ስራህ እንዴት ነበር ኑሮ ዛሬ ውሎ እንዴት ነበር ብለሽ በጥሩ ንግግር ቤት ውስጥም እንደዛው ታስተናግጂዋለሽ ያን ጊዜ ባልሽ አንቺን ምንም ጥርጥር የለው ሆኖም ግን በትንኮሳ በማይሆን ቃል የሚሆን ከሆነ በመካከላችሁ ያለው ርቀት እየሰፋ ይሄዳል ስለዚህ ደስታም ይጠፋል ያኔ ሆኖም ግን ደስታ በዚህ አንቺ በመታረጊው ቀላል ንግግር ውዱ ባለቤቴ ናፈከኝ ወደሃለው አስታውሳለሁ ሁሌም ነው ምትናፍቀኝ በወጣ በገባ ቁጥር ሁሌ ላይ ይፈልጋለሁ እያልሽ በተለያዩ የፍቅር ቃላቶች የሱን አይነት ሰው አላህ Subhanahu Wa Ta'ala እንዲያበረክትም ዱዓ እያደረግሽለት አምሳያህን አላህ ያበርክትልን አላህ Subhanahu Wa Ta'ala ለኛ ለቤተሰባችን እንደጠቀም ሁሉ ለሌሎም ጠቃሚ ያድርገ እያልሽ በምርጥ ንግግር ባልሽን ያዢው አላህ Subhanahu Wa Ta'ala ሁላችንንም እንደዛ ያድርገን ሳሊህ ሰዎች ያድርገን የተባረኩ ያድርገን በርቱ እላችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ